ሰላም የተወደዳችሁና የተከበራችሁ የኢዋይቲክ ቤተሰቦች በዛሬ ቪዲዮአችን ላይ ኢሟችሁ ባላወቃችሁበት መንገድ ቢጠለፍባችሁ እንዴት አድርጋችሁ ከጠለፋ ማውጣት ትችላላችሁ የሚሉትን አሳያችኋለሁ። ኢሞ እንዴት ሊጠለፍ ይችላል የሚለው በሌላ ቪዲዮ አሳያችኋለሁ። ዛሬ ግን ኢሟችሁ በተለይ በሌላ ሰው እንዳይጠለፍባችሁ ምን አይነት ፕሮቴክሽን ማድረግ እንዳለባችሁ አንድ ባንድ እንመለከታለን። ኢሞዬን ከፍታለሁ። ከዛ ኢሞዬን ከከፈትኩ በኋላ ሴቲንግ ላይ እገባና ምን ማድረግ እንዳለባችሁ አሳያችኋለሁ ማለት ነው። ሴቲንግ ላይ ከገባችሁ በኋላ እንደምትመለከቱት ሴቲንግ ኤንድ ፕራይቬሲ የሚል አለ። ሴቲንግ ላይ ከመጣችሁ በኋላ ቅድም እንዳልኳችሁ የማታውቁት ሰው ቢጠልፍባችሁ ምን ማድረግ እንዳለባችሁ ነው መጀመሪያ ማሳያችሁ ማለት ነው። ቢጠልፍባችሁ ምን ማድረግ አለባችሁ የሚለው ነገር እንመለከት። እዚህ ጋር እንደምትመለከቱት ማኔጅ ዲቫይስ የሚል አለ ማለት ነው። ያ ማለት እናንተ ከምታውቁት ዲቫይስ ውጪ ካለ ማጥፊያ ማለት ነው። ኢሞ አሁን የምትጠቀሙ ሰዎች ካላችሁ ታውቁታላችሁ ብዬ እገምታለሁ። ማኔጅ ዲቫይስ የሚለውን ከገባችሁ በኋላ እንደምትመለከቱት እኔ አሁን እየተጠቀምኩ ያለሁት ኢንፊኒክስ ሞባይል ነው። ስለዚህ እሱም ብሎኛል ኢንፊኒክስ ኤክስ 682B ነው ብሎ ጠይቆኛል ማለት ነው። አዎ ከሆነ ነው። ካልሆነስ ምን ማድረግ አለብኝ? አሁን ለምሳሌ የማታውቁት ሳምሰንግ ቢሆን ኢንፊኒክስ እየተጠቀማችሁ ሳምሰንግ ብሎ እዚህ ጋር ይመጣላችሁ። ያ ማለት የማታውቁት ስልክ ጠልፎባችሁ እየተጠቀምባችሁ ነው ማለት ነው። ስለዚህ እንዴት ማስተካከል እንዳለባችሁ እንመልከት። መልቲ ዲቫይስ የሚለውን ነገር ምን ታደርጋላችሁ ማለት ነው? ኦፍ ማድረግ ነው የሚጠበቅባችሁ። ያ ማለት ምን ማለት ነው? ዋን ዲቫይስ ሎጊን ብቻ ነው የሚቻለው። በሌላ ሰው መግባት አትችሉም ነው። ስለዚህ እዚህ ጋር መታችሁ ዲሴብል ስታደርጉት፣ እኔ አሁን ዲሴብል ማድረግ አልፈልግም። ዲሴብል ስታደርጉት ከእናንተ ስልክ ውጪ በምንም ታምር ሌላ ሰው መጠቀም አይችልም። ያ ሰውዬ ሀክ ያደረጋችሁም ሰው ስልካችሁን እየተጠቀምባችሁ ያሉም ሰው ሎጋውት ያደርግበታል ማለት ነው። ስለዚህ ሎጋውት ሲያደርግባችሁ የእናንተ ኢሞ ብቻ ይኖራል ማለት ነው። ምንድነው ጥቅሙ? ምንድነው ጉዳት የሚሉን ነገር ደግሞ ላስረዳችሁ። እዚህ ጋር ጥቅሙ አንደኛ ስልካችሁ ከስልካችሁ ውጪ ኮምፒውተር ላይ ኢሞ መጠቀም ብትፈልጉ፣ በሌላ ሰው ስልክ መጠቀም ብትፈልጉ ይህንን መልቲ ዲቫይስ ኦን ማድረጋችሁ ይጠቅማችኋል። ለምሳሌ ስልክ ሸጣችሁ አዲስ ስልክ ብትገዙ መልቲ ዲቫይስ ኦን አለ ማለት ሌላ ስልክ ላይ መጠቀም ትችላላችሁ። ነገር ግን ጉዳቱ እንዳልኳችሁ የማታውቁት ሰው ሀክ ቢያደርግባችሁ እዚህ ጋር መታችሁ ቀድሚያ እንደነገርኳችሁ መልቲ ዲቫይስ ኦፍ ስታደርጉት ያ ሰውዬ በቀላሉ ይወጣል ማለት ነው። ይችን መንገድ በማድረግ ስልካችሁ የተጠለፈባችሁ ምን ማድረግ ትችላላችሁ ማለት ነው። ኢሞአችሁን በቀላሉ ማስመለስ ትችላላችሁ ማለት ነው። ኢሞ ላይ እንግዲህ አንዳንድ ነገሮችን ማስተካከል አለባችሁ። እሱን ነገሮች ደግሞ እንመልከት። ኦንላይን ላይ ሆናችሁ በተለይ ኦንላይን ላይ መሆናችሁን እንዳይታወቅባችሁ ማድረግ ያለባችሁን ነገር የማትፈልጉ ሰዎች ግሩፕ ላይ አድ ያደርጋችሁ ይህን ነገር እንዴት ማስተካከል እንዳለባችሁ እንመልከት። አካውንት ኤንድ ሴኩሪቲ የሚለው ላይ ከመጣ በኋላ አካውንታችሁን እንዴት ሴኩር ማድረግ የምትችሉበት መንገድ ነው እዚህ ጋር ማለት ነው። እዚህ ጋር እንደምትመለከቱት 3 አማራጮች ያመጣላችኋል ማለት ነው። እዚህ ጋር እንደምታዩት 3 አማራጮች አሉ ማለት ነው። እነዚህ 3 አማራጮች ለእናንተ ምንድነው? አንደኛ ፓስኮድ ነው። ፓስኮድ ማለት እንግዲህ እንትራችሁ በጣም ሴፍ የምታደርጉበት 3 ሊሆን ይችላል ወይም 4። በተለይ ደግሞ ሞስት ኦፍ ዘ ታይም 4 ነው ፓስኮድ እና 4 ማትረሷችሁ ፓስኮዶች የምትጠቀሙ ከሆነ አንድ ሰው እንዳልኳችሁ ሀክ ቢያደርግባችሁ ፓስኮዱን ይጠይቋል። ስለዚህ ፓስኮዱን ጠየቀው ማለት በቀላሉ የእናንተን ስልክ መጠቀም አይችልም። ስለዚህ ፓስኮድ ማብራት ኢሞአችሁ ምን ያህል ስትሮንግ እንዲሆን ያደርጋችኋል ማለት ነው። በተለይ ውጭ ሀገር አረብ ያላችሁ እህቶች ይህን ነገር ኢኔብል ማድረግ ይጠበቃችኋል። ኢኔብል ስትሉት ፓስወርድ አስገቡ ይላችኋል። የማትረሱትን ፓስወርድ በማስገባት በቀላሉ ኢሞአችሁ ጠንካራ እንዲሆን ያደርጋል። ይሄ አንደኛው መንገድ ነው። ሌላኛው ሎጊን ፕሮቴክሽን ነው። ሎጊን ፕሮቴክሽን እንዳልኳችሁ ቅድም ያልኳችሁ ነው። 2 ስቴፕ ቬሪፊኬሽን ማብራት ይጠበቅባችኋል። 2 ስቴፕ ቬሪፊኬሽን ከሀክ በጣም የሚጠቅማችሁ ነው። ስለዚህ 2 ስቴፕ ቬሪፊኬሽን ኦን ማድረግ እንዳትረሱ። ነገር ግን አንድ ማስጠነቀቃችሁ ነገር በተለይ ውጭ ሀገር የምትኖሩ ሰዎች ኢሞአችሁን 2 ስቴፕ ቬሪፊኬሽን በውጭ ሀገር ኦን እንዳታደርጉ። ምክንያቱም እዚህ ኢትዮጵያ በምትመጡበት ጊዜ ያንን ስልክ ቁጥር ስለሚጠይቃችሁ 2 ስቴፕ ቬሪፊኬሽን ሎጊን ማድረግ አትችሉም። ስለዚህ በምንም ተአምር ውጭ ሀገር ሆናችሁ የውጭ ሀገርን አክሰስ የማታደርጉትን ስልክ ቁጥር እንዳትጠቀሙ። እንዳልኳችሁ ስልክ ቁጥራችሁን ያመጣላችኋል። ምን አይነት ስልክ እንደተጠቀማችሁ እዚህ ጋር ያስቀምጥላችኋል። በቀላሉ ስልካችሁን አክሰስ የምታደርጉትን ስልክ ይነግራችኋል። 2 ስቴፕ ቬሪፊኬሽን ኦን ማድረግ ኢሞአችሁ እንዳይጠለፍባችሁ ከሚያደርጉባችሁ ዋናኛውን መንገድ ይሄ ነው። ፓስኪ ደግሞ እንዳልኳችሁ ፓስኪ በመጠቀም ኢሞአችሁን ስትሮንግ ማድረግ ትችላላችሁ። ፓስኪ ማለት እንግዲህ የጂሜል አካውንታችሁን በመጠቀም ስትሮንግ የሆነ ኢሞ እንዲኖራችሁ ያደርጋችኋል ማለት ነው። ይሄን ፓስኪ በመጠቀም ማድረግ ትችላላችሁ ማለት ነው። ቅድም እንዳልኳችሁ 3 ነገር ነው። አንደኛው ፓስሎክ አለ። ሎጊን ፕሮቴክሽን ደግሞ ማለት 2 ስቴፕ ቬሪፊኬሽን ማለት ነው። ፓስኪ ደግሞ ማለት ደግሞ እንዳልኳችሁ ጂሜላችሁን በመጠቀም እንደ ፓስኪነት መጠቀም ትችላላችሁ ማለት ነው። ስልካችሁን መቀየር የምትፈልጉ ከሆነ ደግሞ ቼንጅ ነበር የሚለውን ነገር ትወጡና እዚህ ጋር እንደምታዩት ቼንጅ ነበር የሚል ይመጣላችኋል ማለት ነው። ስልክ ቁጥራችሁን ማድረግ ትችላላችሁ ማለት ነው። መቀየር ትችላላችሁ። የጠፋባችሁ ኢሞአችሁ በቀላሉ እዚህ ጋር መታችሁ ስልክ ቁጥሩን መቀየር ትችላላችሁ። አክሰስ የማታደርጉትን ደግሞ እንዴት መደለት ትችላላችሁ? እዚህ ጋር ዲሌት የሚል አለ ማለት ነው። ዲሌት የሚለውን በመንካት በቀላሉ አዲስ ኢሞ ክሬት ማድረግ ትችላላችሁ ማለት ነው።
አክቲቪቲ ስታተስ ላይ ደግሞ ሴቲንግ ላይ ገብተን እንግዲህ ቻት በምታደርጉበት ጊዜ ሊሆን ይችላል። ቻቲንግ ላይ ለምሳሌ መታችሁ ዲስፕሌይ ሲስተም የሚያደርገውን ነገር እንዴት አድርገን ቻት ሂስትሪያችሁ እዚህ ጋር መታችሁ ማስተካከል ትችላላችሁ፣ መደለት ትችላላችሁ። እዚህ ጋር መታችሁ ቻት ሂስትሪያችሁን መደለት ትችላላችሁ። ባካፕም ቻት ሂስትሪ ማስቀመጥ ትችላላችሁ። እዚህ ጋር አሁን እንዳልካችሁ አካውንት ኤንድ ሴኩሪቲ ላይ ከገባቡ ወዲያ ሎጊን ፕሮቴክሽን ኢሟችሁ በጣም ስትሮንግ ማድረግ ያለባቸው 3 መንገዶችን መጠቀም፣ ፓስሎክ ፕሮቴክሽን፣ 2 ስቴፕ ቬሪፊኬሽን መጠቀም፣ ፓስኪ መጠቀም በጣም ስትሮንግ የሆነ ኢሟችሁ በሌላ ሰው እንዳይጠለፍባችሁና ስትሮንግ እንዲሆን ያደርጋል ማለት ነው። ሴቲንግ ላይ ገብተን ደግሞ አንዳንድ ማብራት ያለብን ነገሮችን ላሳያችሁ። በተለይ ቅድም ያሳያችሁ ቢጠለፍባችሁ እንዴት ማስወጣት ትችላላችሁ የሚለው ነገር አለ። አካውንት ኤንድ ሴኩሪቲ ላይ ቅድም እንዳልኳችሁ እዚህ ውስጥ በመግባት ማስተካከል የምትችሉት ነገሮች አሉ። ነገር ግን አሁን አክቲቪቲ ስታተስ በተለይ ኦንላይን ያለውን ነገር እንዴት አድርጋችሁ ማስተካከል አለባችሁ የሚለውን ነገር ደግሞ እዚህ ጋር አሁን እንደምትመለከቱት ለመቀየር ነው፣ አካውንታችሁን ለመቀየር የሚጠቅማችሁ ነው። ነገር ግን አሁን የምፈልገው ምንድን ነው ኦንላይን ስታተስ ላይ የማትፈልጉት ሰዎች በተለይ ኦንላይን ላይ አንዳንድ ጊዜ ስትቀመጡ ኦንላይን ላይ መታየት ካልፈለጋችሁ እዚህ ጋር ምን የሚላል ማለት ነው ኦንላይን ስታተስ ኤንድስ ላስት የሚላል እና ኤቭሪባዲ አለ ማይ ኮንታክት ከስተም ማድረግ ትችላላችሁ። ስለዚህ ኦንላይን ስትሆኑ ማንም እንዳያችሁ ከፈለገ እዚህ ጋር ኖባዲ የሚለውን መታችሁ ትመርጣላችሁ። ከዛ በኋላ ማንም ሰው ሊያችሁ አይችልም። ከፈለጋችሁ ደግሞ ስልክ ቁጥራችሁ ላይ ያለ ብቻ ከሆነ ማይ ኮንታክት የሚለውን በምትነኩበት ጊዜ ስልካችሁ ላይ ያለ ሰው ብቻ ነው ሊያችሁ የሚፈልጉ። ወይም ደግሞ አንዳንድ ጊዜ ምን ማድረግ ትችላላችሁ ማለት ነው እዚህ ጋር ስልክ እያወራችሁ ምን ማድረግ ትችላላችሁ ማለት ነው እናንተ ብቻ እንድታውቁ ከፈለጋችሁ ቅድም እንዳላችሁ ኖባዲ ማድረግ ትችላላችሁ ማለት ነው። ሌላኛው ሜቶድ ኦፍ አዲንግ ሚ አሁን ለምሳሌ ግሩፕ ላይ ሊሆን ይችላል። ለምሳሌ አሁን ይሄን አድ ሲያደርጋችሁ ስቶሪ ላይ ሊሆን ይችላል፣ ፕራይቬት ግሩፕ ላይ ሊሆን ይችላል፣ ፐብሊክ ግሩፕ ላይ እንዴት አድርገ ለምሳሌ እኔ ማጥፋት ትችላላችሁ። የምትፈልጉት ላይ ብቻ አድ መደረግ ትችላላችሁ። ሌላኛው ግሩፕ ላይ በተመለከተ ማንም ሰው እየመጣ ግሩፕ ላይ አድ ያደርጋችኋል። ስለዚህ ይሄ ነገር ደግሞ አሰላችሁ። ስለዚህ እናንተ ሌላ ሰው ግሩፕ ላይ አድ እንዳያደርጋችሁ ማይ ኮንታክት የሚለውን ብቻ አድ ማድረግ ትችላላችሁ ማለት ነው። ስልክ እንዲደውልላችሁ ደግሞ ከፈለጋችሁ ማንም ሰው እንዳይደውልላችሁ የምትፈልጉ ሰዎች ብቻ ከሆነ እንደዚህ ጋር ኮል የሚለው ላይ ትመጡና ኤቭሪባዲ ማይ ኮንታክት ኖባዲ አለ። ማንም ሰው እንዳይደውልላችሁ ከፈለጋችሁ ኖባዲ ማለት ትችላላችሁ። ስልካችሁ ላይ ያለው ብቻ ከሆነ ደግሞ ማይ ኮንታክት የምትባል ማስቀመጥ ትችላላችሁ። እንደዚህ በማድረግ ስልካችሁ ኢሟችሁን ማስተካከል ትችላላችሁ ማለት ነው። ሪድ ማንበብ ደግሞ ከፈለጋችሁ እዚህ ጋር ቅድም እንዳልኳችሁ 3 ሜትዶች ይመጣላችኋል። ኤቭሪባዲ ማይ ኮንታክት እና ከስተም ማድረግ ትችላላችሁ ማለት ነው። ኢሞ ላይ ያለው ነገር ይህንን ይመስላል። በተቻላችሁ መጠን ያህል ደግሞ ኢንቪዚብል የሆነ ፍሬንድንም አድ በማድረግ በቀላሉ መጠቀም ትችላላችሁ። ከተጠለፍባችሁ ግን ቅድም እንዳልኳችሁ ማኔጅ ዲቫይስ የሚለውን መታችሁ መልቲ ዲቫይስ የሚለውን ኦፍ ስታደርጉት ያ ሰውዬ የእናንተን አክሰስ እያደረገበት የነበረውን ስልክ ቁጥር ያስወጣና የእናንተ ስልክ ቁጥር ብቻ ይቀራል። በእንደዚህ አይነት መንገድ በማድረግ መጠቀም ትችላላችሁ። ሌላኛው ደግሞ ኢንቪዚብል ፍሬንድ መፍጠር ትችላላችሁ። እናንተ ብቻ ሌላ ሰው ሳያያችሁ ኦንላይን መሆናችሁ ሳያያችሁ በቀላሉ ማውራት ትችላላችሁ። እሱን ኢንቪዚብል ፍሬንድ የሚለውን ከመጣችሁ ወዲያ አድ ኢንቪዚብል ፍሬንድ የሚል አለ። እዚህ ጋር እንደምትመለከቱት አድ ኢንቪዚብል ፍሬንድ የሚል አለ። እሱ ጋር በመንካት በቀላሉ ማንም ሰው ያያችሁ እናንተ ኦንላይን መሆናችሁ አይታወቅም ከልጁ ጋር ወይም ከልጅቷ ጋር በቀላሉ ማውራት ትችላላችሁ ማለት ነው። ኢሞ ላይ ያለው ነገር ይሄን መሰለህ። እንዴት ሊጠለፍ ይችላል፣ በምን አይነት መንገድ መጥለፍ ትችላላችሁ የሚሉትን በሌላ ቪዲዮ አሳያችኋለሁ። ይመቻችሁ።